ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ከወዲሁ እናሳስባለን። ዛሬ እንግዲህ ለእናንተ ወቅታዊ የሆኑ ጉዳዮችን ይዘንላችሁ መጥተናል። ከወቅታዊ ጉዳዮች መካከል አንዱን መርጠን ማለት ነው። እስኪ መጀመሪያ ይህንን ቪዲዮ ሰምተን እንመለስ። ይህን ቪዲዮ ግን ከመስማታችን በፊት የእኛ ሀገር ፖለቲካ በምን ምክንያት ከድጡ ወደ ማጡ እየወረደ እንደሆነ እንድናቅ፣ ሲቀጥል ደግሞ አሁን ሀገሪቱን ካልመራን እያሉ ያሉ ኃይሎች ምን አይነት ኃይሎች እንደሆኑ እንድታውቁ ይህንን ቪዲዮ ሰርተንላችኋል። እናንተም ቪዲዮን ተመልክታችሁ ተመለሱ። አንዳርጋቸው ጽጌ በቅርቡ ባሳተሙት መጽሐፋቸው በዘመነ ደርግ አብዮት አልተካሄደም፣ ደርጋውያኑ አብዮታውያን አልነበሩም በማለት ይገልጻሉ። እርስዎ በዚህ ሀሳብ ይስማማሉ? አልጨረስኩትም መጽሐፉ ግን እቺ ያነሳትን ነገር ምን ማለት ነው? ትርጉም እኮ የለውም። ይሄንን ብሎ እንደሆነ በትክክል መጽሐፋቸው ላይ አስፍረውታል። አብዮት አልገባውም ማለት ነው። ምን እንደሆነም አልገባውም ማለት ነው። አንዳርጋቸው ጽጌ አዎ ዜሮ። እንግዲህ እኛ አብዮታውያኖቹ እስካልመራ ነው ድረስ አብዮት አልተካሄደ በሆነ ይሄ ነው። አልገባውም ያልኩ ለዚህ ነው። ሚስጥሩ ግን ተሽሎክልኮ እኛ እስካልመራ ነው ድረስ አብዮት የለም። ወደ ዛሬ ስታመጣው እኛ እስካልመራው ድረስ ለውጥ የለም። ወደ ዛሬም ይመጣል። እኒህ አንጋፋ የሆኑ የፖለቲካ ሰው በደርግ ጊዜም የነበሩ በጣም በኢትዮጵያ ፖለቲካ ውስጥ ሲሳተፉ የነበሩ ግለሰብ ናቸው። በመኢሶን በተለያየ እንቅስቃሴዎች ውስጥ የነበሩ ናቸው። አንዳርጋቸው ጽጌ ላይ ነው አስተያየት እየሰጡ ያሉት። ምን ብሎ ነበር አንዳርጋቸው ጽጌ? ጋዜጠኛው እያቀረበላቸው እንደነበረው ማለት ነው ለሳቸው በመጽሐፋቸው ላይ በደርግ ጊዜ አብዮት አልነበረም ብለው ተናግረው ነበረ እና ይሄ ላይ ምን ትላለህ ሲባል ይሄ ሰው አስተዋይ እንደሆነ የምታውቁት በምንድን ነው? መጽሐፉን አልጨረስኩትም፣ ነገር ግን እውነት ይህን ብሎ ከሆነ ሲል ጋዜጠኛው በእርግጥ ብለዋል በመጽሐፋቸው ላይ ሲል እንዲህ ከሆነ አብዮት ራሱ አልገባውም ማለት ነው አለ። ይታያችሁ በደርግ ጊዜ የተደረገውን ነገር አብዮት አይደለም ብሎ የተካደበት ማለት ገባችሁ? ስለዚህ ሲባል ይሄ ሰውዬ ምንድን ነው አብዮት ማለት ምን ማለት እንደሆነ አላወቀም። አንጋፋ ፖለቲከኛ ሊባል ይችላል፣ በተለያዩ የትግል መስኮች ላይ ነበረ ሊባል ይችላል። ነገር ግን አብዮት የሚባለው ነገር አልገባውም ነበር አሉ። እውነታቸውን ነው። ይህን ሲናገሩ ቀጥለን እናቀርብላቸዋለን ማለት ነው። እሳቸው ሲናገሩ እንደነዚህ አይነት ሰዎች ብለው ተናገሩ። አብዮት ሳይገባቸው ነገር ግን ተሽሎክልከው ባገኙት ጉድጓድ ገብተው ባሾለካቸው ቱቦ ውስጥ ሾልከው መሰላል መስሎ በታያቸው ነገር ላይ ተንጠልጥለው የፈለጉትን ነገር ለማግኘት ነው። ገባችሁ? ይህ ማለት ምን ማለታቸው ነው? ወደኛ ስንተረጉመው ህዝብ ማለቅም ካለበት ህዝብን አስጨርሰው ከውጭ ኃይሎችም ጋር መስራት ካለባቸው ሰርተው ኢትዮጵያን ሊያፈርሱ ከሚችሉ ኃይሎች ጋር ቢሆን ተባብረው የሚፈልጉትን ፖዚሽን ለመያዝ እንጂ እነዚህ ሰዎች አብዮት ብሎም ትግል አያውቁም እያሉ ነው የተናገሩት። ይሄ የቆየ ኢንተርቪው ነው። አሁን ስንመለከት ይህ ነገር እውነት እንደሆነ ተረድተናል። አንዳርጋቸው ጽጌ መሽሎክለክ እንጂ አብዮት መሽሎክለክ እንጂ ትግል የማያውቅ ሰው እንደሆነ በደንብ ተረድተናል ማለት ሲናገሩም በተጨማሪም ብለው ነው የተናገሩት ሲባል እንደነዚህ አይነት ሰዎች ቀድሞ አብዮቱ በእኛ ካልተመራ ይሄ አብዮት አይደለም የሚሉ ናቸዋል። አሁን ደግሞ ለውጡ በእኛ ካልመጣ ይሄ ለውጥ አይደለም ብለው የሚክዱ ናቸው። በአጭሩ እነዚህ ይሄ ሽሯቸውን ለማብሰል እንጀራቸውን ለመጋገር ኑሯቸውን ለማደላደል ስልጣናቸውን ላይ ለመቆናጠጥ ብቻ የሚሰሩ ኃይሎች ናቸው እያሉ እየተናገሩ በጣም ነው የሚገርም። አሁንም እና አንዳርጋቸው ጽጌ እነዚህ አብዮት የማያውቁ አብዮተኞች ምን እያደረጉ ነው ሲባል በብዙ ምስኪኖች ደም እየታጠቡ በአጥንቶቻቸው ደግሞ የስልጣን ማማቸው ላይ ለመጨበጥ መሰላል እየሰሩ ነው።
ባይዘው ይሄ ሰውዬ አቋም አልባ የትግል ዓላማ አልባ እንደሆነ የምናውቀው በአንድ አፍ ሁለት ምላስ ሆኖ ስንመለከተው ነው። ይህንን ስንል ዝም ብለን አይደለም። ከአሁን በፊት አንዳርጋቸው ጽጌ ሲናገር ምን ብሎ ነበር ሲባል እኛ አንድ ነገር ማስተዋል አለብን። እስቲ ቪዲዮን ሰምተን እንመለስ። ከዚህ በፊት ስንሄድበት የነበረውን ግዴለም ጠላቱን እናስወግድና ከዛ በኋላ ደግሞ እርስ በርሳችን እንዋጋለን ማጥፋት እንችላለን የሚል ስሌት ውስጥ ያለ አካሄድ እስከዛሬ ሄደንበት የትም አላደረሰንም። የውጭ ኃይሎች እኛን እየተጠቀሙ የራሳቸውን ጥቅም ሲያሟሉ የነበረበት ሁኔታም ለሁላችንም አልጠቀመም። የአማራ ህዝብም ይሄን የጽንዱ ሐሳብ ተቀብሎ ኢትዮጵያን ከኤርትራ ከሱዳን ከሌሎችም ሀገሮች ጋር በጽንዱ አድርጎ ከሱዳን ህዝብ ጎን የሚቆም መሆኑን በእርግጠኝነት መናገር ፈልጋለሁ። ምን ብሎ ነበር የተናገረው? የውጭ ኃይሎች እኛን እየተጠቀሙ እኛን ውስጥ ለውስጥ እያባሉ እነሱ ዓላማቸውን ነው እየፈጸሙ ያሉት፣ ለእኛም አልጠቀመንም ብሎ ነገሩ። ስለዚህ ሲባል ይሄንን ነገር ማድረግ የለብንም፣ ለውጭ ኃይሎች ክፍተት መስጠት የለብንም፣ ለውጭ ኃይሎች እድል መስጠት የለብንም ብለው ተናግረው 2 ዓመት እንኳን በአግባቡ ሳይሞላቸው ይኸው አሁን ተመልሰው ወጡና በጽንዶ ውስጥ በመሆን የአማራ ህዝብ ከትግራይ ህዝብ ከሱዳን ህዝብ ጎን መሆኑን ለመግለጽ እንወዳለን። ይሄ ደግሞ ለኛ ታላቅ ደስታ ይሰጠናል። ይታያችሁ አሁን ያለው የሱዳን መንግስት ባይባልም ሬብል፣ ሁለቱም ሬብሎች ናቸው የሚባሉት፣ አማጽያን ነው በመባል የሚታወቀው። መንግስት የሚባል የለም። አይዞህ አንደኛው የአልቡርሃን ኃይል በግብፅ እየተደገፈ ግብፅ እሷን ይዛ ኢትዮጵያ ላይ ወረራ ለመክፈት ጥቃትን ለመክፈት የምትሰራ ኃይል ወይም ደግሞ ሬብል ኃይል ነው የነ አልቡርሃን ማለት። ስለዚህ እነ አንዳርጋቸው ጽጌ ከነ ሱዳን ጋር ከነ አልቡርሃን ኃይል ጋር በመሆን ቀጥሎ ሲባልስ ደግሞ በግብፅ መሪነት በመደገፍ የአማራን ህዝብ በማስተባበር የአማራ ህዝብ ባይዞ እንደዚህ እንትን አይደለም፣ የምንድነው የአብርሃም በግ አይደለም፣ ወሽ ወደ ተባለበት የሚነዳ አይደለም፣ ያውቃል። አሁንም እየገባው ነው። እሱም በመያዝ ከሱዳን ጎን እንሆናለን አለ። ምን ለማድረግ ሲባል የኢትዮጵያን መንግስት በመጣል ለውጥ ቅድም በንግግራቸው ላይ ስንሰማ የውጭ ኃይሎች አንድ ላይ በመሆን በመተባበር ኢትዮጵያን ለማዳከም ኢትዮጵያን እርስ በርስ ለማባላት ለውጭ ዓላማ መጠቀሚያ መሆን የለብንም ብለው ሳይጨርሱ ተመልሰው መጥተው ለውጭ ኃይል ለዚያውም ሱዳን አይደለም ባይዘው እንትን ማለት ያለበት ለዚያውም በግብፅ መንግስት በሚዘወረው በሚነዳው በሚጋለበው ከአልቡርሃን ኃይል ጋር አንድ ላይ በመሆን ለኢትዮጵያ ጠላት የሆኑ ኃይሎችን በማስተባበር እነማንን ሲባል ኤርትራ፣ ሶማሌ፣ ሁሉም ሶማሌ እያልኩኝ አይደለም፣ ህዝቡንም ማለት አይደለም፣ መንግስቱ አሁን የሞቃዲሾ መንግስትን በማስተባበር ሲቀጥል ሲባል ደግሞ የኢትዮጵያን ውስጥ መሰረት ለማፍረስ እየሰራ ያለው ህወሓት ጋር በመተባበር ይህንን ኃይል መስርተን ከሱዳን ጎን ቆመናል ይሉናል። ለዚህ ነው የመጀመሪያው ሰውዬ እንደተናገሩት አንዳርጋቸው ጽጌ አብዮት አልገባውም ያሉት። አብዮት የሚደረገው ለለውጥ ነው። ያ ለውጥ ደግሞ ለውጥ ለሚያስፈልገው አካል ነው። ያ ለውጥ ለሚያስፈልገው አካል ላይ አብዮት ተደርጎ ለውጡ ሲመጣ ሀገርን የሚጠቅመው መቻል። ያለበለዚያ ሲባል ግን አብዮቱ ለጥፋት ይሆናል ማለት ነው። ልክ ደርግ አብዮት ልጆቿን ትበላለች እንደተባለው the same thing የድመት አይነት ባህሪ ነው ያላቸው። ድመቶች ካያችሁ ውሾች ይሄን አያረጉም አይዘው ማለት ነው። ድመቶች ካያችሁ በባህሪያቸው ይወልዳሉ። አንዳንዴ 3 4ም ሊወልዱ ይችላሉ፣ ከዛም በላይ ሊወልዱ ይችላሉ። የወለዱትን ልጆች መልሰው ቅርጥፍ አድርገው እዛው ይበላል። ልክ እንደ ድመት አይነት ባህሪ ያላቸው አንፕሪዲክታብል ይሁን ለአመኔታ የማይበቁ ዛሬ ተዳብሳ ነገ የምትቧጨር ዛሬ ወተት ጠጥታ ከእጅዝ ነገ እጅን የምትነክስ የድመት አይነት ባህሪ ያላቸው አብዮተኞች ነን ባዮች፣ ነገር ግን አብዮት ያልገባቸው ሰዎች ናቸው ሀገራችንን እንዲህ ያተራመሷት ያሉት ማለት ነው። እኚህ ታላቅ የፖለቲካ ሰው እንደተናገሩት አንዳርጋቸው ባህሪው ምን አይነት ነው አለ። እንደ ምንድን ነው እንደ አይጥ አላለም፣ ግን የአይጥ አይነት ባህሪ እንዳለው ሲናገር እየተሽለኮለኩ which means ባገኙት ጉድጓድ እየገቡ ለነሱ የሚያመቻቸውን ነገር ለማድረግ ነው የሚሰሩት። ምን ማለት ነው ሲባል ቆሻሻ ባለበትም ጉድጓድ ይሁን፣ ተባይ ባለበትም ጉድጓድ ይሁን፣ እሳት ባለበትም ጉድጓድ ይሁን፣
እየገቡ ነገር ግን የነሱን ዓላማ ለማስፈጸም ነው የሚፈልጉ። የዓላማቸው ምንድን ነው ሲባል ስልጣን፣ ቀጥሎ ሲባል ምግባቸው። ይሄንን ለማድረግ ነው የሚጥሩት እንጂ አብዮተኞች አይደሉም። አንዳርጋቸው ጽጌም እያደረገ ያለው the same thing። ትላንት የማይረሳው ማለት ነው። ትላንት ወያኔ እሱን አስራ ሰዶማይዝ አድርጋ ለቀቀችው። ኦኬ። ከዛ ጦርነት ሲጀመር የሰሜኑ ጦርነት ወደፊት ሂድ፣ እነዚህ ማጥፋት ነው መጨፍጨፍ ነው፣ መንግስት ያላለውን እነሱ እያሉ ነው። የታባቱ በቀል ነው እንግዲህ እየታሰበ ያለው። እሺ ተባለ። አይ ያበቀሉም ይቅርና ወደ እርቅ እንምጣ ተብሎ ፕሪቶሪያ ላይ ተፈራርሞ ደግሞ ወደ ሰላም ሲመጣ ደግሞ እንዴት በሰላም ወደ ሰላም ይመጣል በሚል ተመልሰው ትላንት ሰዶማይዝ ያደረጓቸው እነሱ ደግሞ አንዳርጋቸው ጽጌ ደግሞ ተመልሶ ጦርነት ያወጀባቸውን ጨፍጭፏቸው እረዷቸው ያለውን ኃይሎች ጋር እንደገና መቀመጫ ለመቀመጫ ገጥመው አሁን ደግሞ ሀገርን ለማፍረስ ይሰራሉ። አይዞ ኢንተረስታቸው ሀገር እንዳልሆነ የሚታወቀው በዚህ ነው። ወያኔ ሀገር ሊያፈርስ ነው ተብሎ ተለፍፎ ተጩሆ ተለቅሶ ተመልሶ ሀገር ከሚያፈርስ ጋር የምትተባበር ከሆንክ አንተ ሌላ አፍራሽ ነህ ማለት። አየህ፣ አፈራረሱ ላይ ነው እንጂ ያልተስማማኸው ማፍረሱ ላይ አንድ ነህ ማለት ነው። ያኛው እኛ ጦርነት ከፍተን ሀገሪቱን ወረን መንግስትን አሸንፈን ሀገር ማፍረስ እንፈልጋለን ይላል፣ እንደነ ወያኔ አይነት። ይሄኛው ደግሞ ኖ እንዴ ሀገርማ ሲፈርስ በእኔ ነው መፍረስ ያለ። ሀገርን የመሰረትናት እኛ ነን። እኛ ማለት ደግሞ የጥንቱ የአፄዎቹ ኃይሎች ነን ይላል። ስለዚህ እነዚህ ሰዎች ማፍረሱ ላይ ተስማምተዋል። ባይዞ አፈራረሱ ላይ ነው ግራ የተጋቡት ማለት ነው። ለዚህ ነው ሲጀመር ማለመስማማት የነበራቸው። ስለዚህ ሲባል አሁን ደግሞ ወደ ስምምነት የመጡበትን መንገድ ስንመለከት ዋናው ማፍረሳችን ከሆነ ችግር የለውም፣ ዋናው ይፍረስ እንጂ አፈራረሱ ላይ ቀጥለን እናወራለን። ግን አሁን መጀመሪያ ወደ ማፍረስ ብለው ነው የመጡት። ለዚህ ነው አቋም አልባ ሸለመጥማጣዊ ባህሪ የሚሽለከለክ ባህሪ እንዳለው ይህ ሰውዬ የተናገረው ማለት ነው። ባይዜ ይቅርታ አድርጉልኝና ኢትዮጵያን እየጠቀሙ ነው ከሚባሉ ፖለቲከኞች የበለጠ ይቅርታ አድርጉልኝና ማለት ነው፣ በጣም ይቅርታ አድርጉልኝና ኢትዮጵያን እየጠቀሙ ነው ከሚባሉ ፖለቲከኞች ከተቃዋሚዎች ብሎም ከአንዳንድ መንግስት አመራሮች የበለጠ አሁን በቲቪ ላይ በስክሪኑ ላይ የምትመለከቱት ይሄ አዶናይ ይሻላል፣ 100% ይሻላል። ከነሱም ጋር ሲጀምራል ይሄ ልጅ ስልጣን የለው። ይሄ ልጅ ምንድን ነው ሲባል ሶሻል ሚዲያ አካውንት ነው ያለው። በዚህ ሶሻል ሚዲያ አካውንቱ ከአሁን በፊትንም አይተናል፣ ምስኪኖችን መርዳት፣ ብዙ የተቸገሩ ነገር ግን ኮንተንት ክሬተር ለመሆን የሚፈልጉ ልጆችን ወደፊት ለማምጣት መስራት፣ በትግራይ ያሉትን ለመርዳት የተራቡትን ሰዎች ለመርዳት ሲሯሯጥ እናየዋለን። አሁን ደግሞ ቱ ዘ ሪቨርስ ደግሞ በደንብ እየገፋበት ያለው ሀገርን ወደ ማስተዋወቅ እየሄደ። እስቲ ይሄ ልጅ ዴላን የሚባለውን ልጅ እንመልከት። 19 ነጥብ ምናምን ፎሎወር ያለው ነው። ታዋቂ ዜና ዘጋቢ ነው። ከሲኤንኤን የበለጠ እሱ ተሰሚነት አለው። ባይዞ ማለት ኢቭን ከማናቸውም የበለጠ ማለት እሱን በአንድ ቀን ተገናኙ። ከዛ በፊት ያወሩ ነበረ። በአንድ ቀን ተገናኙ፣ ኳስ አብረው አዩ። ከዛ በኋላ በሁለተኛው ቀን ነው በሶስተኛው ቀን አዲስ አበባ ይዞት መጣ። ይሄ ልጅ ከቨር የሚያደርገው ሚዲያ ስንት ሰው እንደሚጠራ አስብ። አይሾ ስፒድ የተባለው ልጅ ሲመጣ ይሄንን ሁሉ ትኩረት ወደ ኢትዮጵያ እንዳደረገ ተመልከቱ። እሱ በመጣ ጊዜ በማስተርጎም የሀገርን ገጽታን ለማሳየት በመጣር የተለያዩ ኢንተርናሽናል ተቋሞች ወደኛ ፎከስ እንዲያደርጉ እየሰራ ነው ያለው። ለዚህ ነው ከማንም የበለጠ እሱ ነው ስራ እየሰራ ያለው። ገባችሁ? እነዚህ የታሪክ አተላዎች፣ የእድሜ አተላዎች ድፍድፍ ናቸው። ታች በቃ ጠለው ሊደፉ የደረሱ ናቸው። ሊሞቱ የደረሱ እስቲል ወጣቱን ለማስገደልና ለመግደል እየሄዱ ያሉ ናቸው። ግፋ ቢል አንዳርጋቸው ጽጌ ከአሁን በኋላ 10 ዓመት ከኖረ ትልቅ ነው። በእርግጥ መጥፎ ሰው ይበረክታል ይባላል፣ ግን እድሜውን ስንመለከት ከአሁን በኋላ 10 ዓመት አይኖርም። ግን 10 ዓመት ለማይኖረው ህይወት በስንት የሚቆጠሩ በሺዎች የሚቆጠሩ ወጣቶችን ለማስጨፍጨፍ ወደ ጦርነት ለመማገድ
በውጭ ኃይል ለማስወረር እየሰራ ነው ያለው። እነዚህ የሚሞቱ ወጣቶች ገና ከዚህ በኋላ የሚኖሩት 60 ዓመት 70 ዓመት የሚኖሩ ናቸው። አንዳንዶቹ 50 ዓመት የሚኖሩ ናቸው። ያው እንደ እድሜ ከሰላም ማለት እነዚህን ለማስገደል ምንድን ነው የሚሮጠው? እንቺ ትልቅ ሀገር በምስራቅ አፍሪካ ትልቅ ሀገር የምትባል ለማስፈረስ ለመበታተን የሚሮጠው ሩጫ ምን ጌን ለማድረግ ነው ሲባል እመኑኝ እንቺ ሀገር ስትበተንም ስልጣን የሚባል እንደማይኖር ናት። እንቺ ሀገር ስትበተን ምን ይደረጋል ሲባል አንዳርጋቸው ጽጌ የሆነ ኃይል ዋርሎርድ ይሆናል። ደብረጽዮን የሆነ ምናምን ዋርሎርድ ይሆናል። በዚህም እንደዚህ ዋርሎርድ ይሆናል ዘመነ። ከዛ ሲባል እርስ በርስ እየተሸካሸኩ በዚህም የሚረዳውን ለጦርነት የሚሰጠውን ባጀት እየቀረጠፉ ኑሯቸውን ለመኖር ነው። ዳትሴት ከዚህ ያለፈ ነገር ምን አለ? ሀገር ፈርሳ መንግስት መሆን አይችል። ሀገር ፈርሶ ጀነራል መሆን አይችል። ሀገር ፈርሶ የሆነ ታዋቂ የተከበረ ሰው ሊባል አይቻልም። እንደዛ ሆነው እንኳን ፖለቲካ ውስጥ ይህን ሁሉ ዓመት ኖር ያለው እያሉ ይሄ ግን ሊገባቸው አይችልም። ይሄ ደግሞ ብዙውን ጊዜ እየተከሰተ ያለው ይሄ ሀገር ወዳድ ኢትዮጵያዊ ነን ምናምን የሚሉት ኃይሎች ናቸው። እንደነዚህ አይነቱ የታሪክ ሽበቶች እያሉ በእኛ መካከል ኢትዮጵያ ሰላም ልትሆን አችልም። ኢትዮጵያ አንድ ልትሆን አችልም። ኢትዮጵያ ስትሮንግ ልትሆን አችልም። በምስራቅ አፍሪካ አልሸባብን ሃንድል ያደረገች ብቸኛ ወይም ደግሞ ሀገር ብትኖር ኢትዮጵያ ናት። በ1994 አካባቢ በነጮች አቆጣጠር ኢቭን የአሜሪካ ኃይል ገብቶ ሚሊተሪው ገብቶ ዴልታ ፎርስ ገብቶ ኔቪ ሲል ገብቶ እነዚህ ትላልቅ ናቸው ብጠራል ሃንድል ሊያደርጉት ያልቻለውን የዚህን የሽብርተኛውን ኃይል የኢትዮጵያ መንግስት ዊዝን 2 months ነው ኮምፕሊትሊ ዲስትሮይ ያደረገችው፣ ሶማሊያን ያረጋጋችው። እንቺን መንግስት እንቺን ሀገር ማፍረስ ማለት ኢስት አፍሪካን የግርግርና የሞት ቀጠና ማድረግ። ኢትዮጵያን ኮምፕሊትሊ ጠላቶች ብዙ ስላሉባት አልሸባብ አለ፣ በዚህ ግብፅ አለ፣ በዚህ ኤርትሪያ አለ፣ በዚህ ደግሞ የተፈለፈለው የአልቡርሃን ኃይል አለ። እነርሱ ገብተው ኢትዮጵያን እንዲያምሷት የተፈለገው ማለት። ስለዚህ ሲባል እነዚህ ሰዎች ሲናገር ያ የፖለቲካ ሰው ሲናገር ምን አለ? እነዚህ ሰዎች እኛ ካልመራ ነው እኛ ከሌለንበት አብዮቱ አብዮት አይደለም የሚሉ ናቸው። እኛ ካላመጣን ለውጥ አይደለም የሚሉ ናቸው። ይሄ ብቻ አይደለም። ምን ማለት ነው ሲባል እኛ ሀገርን ካልመራን ሀገሪቱ ሀገር ልትሆን አይገባም የሚሉ ናቸው። ለዚህ ነው እድሜ ልካቸው በደርግ ዘመን በሉ ትግል ውስጥ ናቸው፣ በኢህአዴግ ዘመን በሉ ትግል ውስጥ ናቸው፣ አሁን በዚህም ዘመን በሉ ትግል ውስጥ ናቸው። እነዚህ ከትግል ማማ ላይ መውረድ ያልቻሉ ትግልን የማያውቁ ግን ታጋዮች ናቸው። ራሳቸውን እየታገሉ ያሉ የሆነ ኃይልን ሳይሆን የሚታገሉት የኢትዮጵያን ሕዝብ እየታገሉ ያሉ ኃይሎች ናቸው። ይህንን ስል ደግሞ አላፍርበት። ወያኔ ታጋይ ተጋዳላይ ምናምን ተባለ አይደለ? አዎ። በደርግ ጊዜ ወደ ጫካ ደደቢት በረሃ ሲወርድ ደርግ እኮ ስልጣን ላይ ከወጣ የ6 ወር የ7 ወር ዕድሜ ነው። ደርግ ምን በድሎት ነው የገባው ብለን ብንጠይቅ ምንም። ደርግ ወያኔ ወደ በረሃ ሲገባ ምን ጥፋት አጥፍቶ ነው? የትኛው ዲሞክራሲን አበላሽቶ ነው? የትኛው አምባገነን ሆኖ ነው ሲባል የዛን ሰዓት ደርግ አምባገነን ለመሆን አይደለም አምባገነንነትን እንኳን አላሰበም። ሰባዎቹ መጀመሪያ ላይ ነው ነጭ ሽብር የመጣበት። ነጭ ሽብርን ለማጥፋት ቀይ ሽብር ብሎ ይመን ምንድን ነው ሲባል እነዚህ ሰዎች ካልታገሉ ህወሓትን በሉ እነዚህ ፋኖን በሉ ምንም በሏል ካልታገሉ መኖር የማይችሉ ሲታገሉ ለምን እንደሚታገሉ የማይታወቁ አብዮት እንመራለን የሚሉ ነገር ግን አብዮትን የማያውቁ ሊቅ ማአይማን ሀገራችን ላይ በስተው ነው እንግዲህ አሁን እያየን ያለ ነው መከራ እያየን ያለ። ለዚህ ነው እኛም ለኢትዮጵያ ህዝብ ይህንን ነገር ለማሳየት የመን። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እያመሰገን ቀጣይ በምንለቅላችሁ ቪዲዮ እንድትመለሱ እንድትመለከቱን ሼር፣ ላይክ፣ ሰብስክራይብ እንድታደርጉን እየጋበዝን የዛሬውን በዚህ እናበቃለን።